ዋጋው የስልክ ዋጋው ብር ነው። ሰላም ውድ የአርዜድ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደውል ምልክቷን ተጫኑና ኦል ላይ አድርጉት። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ይህን ቪዲዮ በትንሹ 1000 ላይክ አስገቡት። እንዲሁም ደግሞ ይህን ቪዲዮ ይጠቅመዋል ብላችሁ ለምታስቡ ሰዎች በሙሉ ስልክ ለመግዛት ላሰቡ እንዲሁም ደግሞ የሳምሰንግ ጋላክሲ A56 ምን ይመስላል እሱን ለመግዛት ላሰቡ ምን ይመስላል ብለው ጥያቄ ለተፈጠረባቸው ሰዎች በሙሉ ይህን ቪዲዮ ሼር በማድረግ እንዲሁም ለነሱ አድርሱላችኋለሁ። ከወዲሁ ሰብስክራይብ እያደረጋችሁ ቻናላችንን እየተቀላቀላችሁ እንዲሁም ደግሞ የደውል ምልክቷን ተጭናችሁ ኦል ላይ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ ለማለት እወዳለሁ። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ዛሬ ይዘንላችሁ የመጣነው ቪዲዮ ከመግቢያው ላይ እንዳያችሁት ሳምሰንግ ጋላክሲ A56 ምን ይመስላል የሚለውን ነገር እያንዳንዷን ነገር ይዘንላችሁ መጥተናል። ሙሉ ስፔሲፊኬሽኑን አብረን የምናየው ይሆናል። ሰብስክራይብ ያደርጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ሳምሰንግ ከሚያመርታቸው ስልኮች ውስጥ በጀት የሆኑ ስልኮች አሉ፣ ሃይ ኤንድ የሚባሉ አሉ፣ እንዲሁም ሚድ ሬንጅ የሚባሉ ስልኮች አሉ ሳምሰንግ። እንዲሁም ደግሞ ሎው ኤንድ የሚባሉ የስልክ ደረጃዎችን የሚያመርት ካምፓኒ ነው። እንግዲህ ሳምሰንግ እንደምናውቀው የሚገራርም ስልክ በማምረት ከአይፎንም ጋር ተወዳዳሪ የሆነ ካምፓኒ ነው። ሳምሰንግ አሪፍ ስልኮችን ለተጠቃሚዎች የሚያቀርብ ካምፓኒ ነው እና ዛሬ ደግሞ ይዤላችሁ የመጣሁት ካመረታቸው ስልኮች ውስጥ አንዱ የሆነውን ሳምሰንግ ጋላክሲ A56 ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እንዲሁም ደግሞ ፕራይሱ ምን ይመስላል የሚለውን አብረን እናየናል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ስፔሲፊኬሽኑ ስንገባ ሳምሰንግ ጋላክሲ A56 እንግዲህ ሚድ ሬንጅ በሚባል ስልኮች ውስጥ የሚካተት አይነት ስልክ ነው። ሳምሰንግ ጋላክሲ በጀት የሆኑ ስልኮች በተለያዩ ደረጃዎች ውስጥ የሚያወጣ ካምፓኒ ነው እና በተለያዩ ደረጃዎች ውስጥ የሚያወጣቸው ስልኮች አሉ። ማለትም ሃይ ኤንድ የሚባሉ አሉ፣ ሚድ ሬንጅ የሚባሉ አሉ፣ ሎው ኤንድ የሚባሉ አሉ እና ሳምሰንግ ጋላክሲ A56 ሚድ ሬንጅ ከሚባሉት ውስጥ የሚካተት አይነት ስልክ ነው ማለት ነው። ሚድ ሬንጅ ደረጃ ላይ የሚገኝ ስልክ ነው። ሳምሰንግ ጋላክሲ A56 ሪሊዝ የተደረገው በ2025 ማርች ወር ላይ ነው። ማለትም በዚህ አመት በማርች ወር ላይ ሪሊዝ የተደረገ ስልክ ነው። አሁን ያለነው እንግዲህ ዲሴምበር ወር ላይ ነው የምንገኘው። በዚህ አመት የተለቀቀ ስልክ ነው ማለት እንችላለን። ሪሊዝ ዴቱ ማርች ወር ላይ ነው። ማርች 10 2025 ዓመተ ምህረት ያ ማለት አሁን ባለንበት አመት ላይ የወጣ ስልክ ነው ማለት ነው። ይህ ስልክ በቅርብ ለገበያ የወጣ ስልክ ነው። እንዲሁም ደግሞ ኦፕሬቲንግ ሲስተሙን በምናይበት ጊዜ ደግሞ ኦፕሬቲንግ ሲስተሙ አንድሮይድ 15 የሆነ ነው። አንድሮይድ 15 ነው እና ከአንድሮይድ 15 ወደ 16 አፕግሬድ ማድረግ የምንችልበትም ሁኔታ ይዞ የመጣ ነው። ወደ ዋን ዩአይ 7 አፕግሬድ በምናደርግበት ጊዜ ወደ አንድሮይድ 16 ወይ ወደ አንድሮይድ 16
አፕግሬድ ያደርግልናል ማለት ነው። በአንድሮይድ ደረጃ ይመስላል። አሪፍ የአንድሮይድ ነው ያለው እና አንድሮይድ 15 ሆኖ የምናገኘው ስልክ ነው። እንዲሁም ደግሞ አፕግሬድ ስናደርገው አንድሮይድ 16 ማድረግ የምንችልበት ሁኔታ ይዞልን የመጣ ስልክ ነው እና ይህ ስልክ እስከ 4 አመት አፕዴት የሚያገኙ ናቸው። እንግዲህ የሳምሰንግ ስልኮች እንደምናውቃቸው በብዛት እስከ 4 አመት እስከ 5 አመት አፕዴት ያገኛሉ እና ይህም ስልክ እስከ 4 አመት አፕዴት ይኖረዋል ተብሎ የተቀመጠ ነው ማለት ነው። አንድሮይዱ አፕዴት ማድረግ ይቻላል እስከዛ ድረስ። ከዛ በኋላ ግን ያው ማድረግ አንችልም ማለት ነው። እነሱ ባስቀመጡልን መሰረት እስከ 4 አመት ድረስ አፕዴት የሚያገኝ ስልክ ነው። በመቀጠል ደግሞ የምናየው ፕሮሰሰሩ ነው። ፕሮሰሰሩን ቺፕሴት ኤግዝነስ የሚባል ኤግዝነስ 1580 ኤግዝነስ የሚባል ፕሮሰሰር ያለውን ስልክ ነው። እንግዲህ በፕሮሰሰር ደረጃ እንግዲህ ሳምሰንግ አሪፍ የሚባል ፕሮሰሰር ያለው ስልክ ነው። እንደምናየው በሎ ኢንድ የሚባሉትም ላይ ያው እንግዲህ ሎ ኢንድ ስለሆነ ያው ስልኩ ሂሎ G85 የሚባል ፕሮሰሰር፣ ሂሎ G95፣ ሂሎ G97፣ 99፣ ሂሎ G100 የሚባል ይጠቀማል በሎ ኢንድ የሚባሉት ላይ። ነገር ግን በእነዚህ በሚድ ሬንጅ በሚባሉት ስልኮች ላይ የሚጠቀመው በብዛት ኤግዝነስ የሚባሉ ፕሮሰሰር ነው። ኤግዝነስ የሚባሉ ፕሮሰሰር የሳምሰንግ የራሱ የካምፓኒ ፕሮሰሰር ነው። ራሱ የሚጠቀምበት ራሱ ያወጣው ፕሮሰሰር ነው ማለት ነው። በነ ፍላግሺፕ በሆኑ ስልኮች ላይ ደግሞ በኤግዝነስ እና በስናፕ ድራገን ፕሮሰሰር አይነቶች ማግኘት እንችላለን። በጣም አሪፍ የሚባል የፕሮሰሰር አይነት ያለው ስልክ ነው ሳምሰንግ ጋላክሲ A56 ኤግዝነስ 1580 የሚባል ፕሮሰሰር የሚጠቀመው እንዲሁም ደግሞ 4 ናኖሜትር የሆነ ፕሮሰሰር ያለው ነው። ናኖሜትር ላይ ስንመጣ ደግሞ ናኖሜትር እንግዲህ ናኖሜትር ከፍ ባለ ቁጥር ያው ፕሮሰሰሩ ደካማ የመሆኑ አቅም በጣም ሰፊ ነው ማለት ነው እና አንድን ስልክ ስገዙ ፕሮሰሰሩን በምታዩበት ጊዜ ናኖሜትሩ አነስ ያለ መሆኑን ቼክ ማድረግ ይኖርባቸዋል ማለት ነው እና ናኖሜትሩ አነስ ባለ ቁጥር ፕሮሰሰሩ በጣም አሪፍ እየሆነ ይሄዳል ማለት ነው። የሳምሰንግ ጋላክሲ A56 ናኖሜትር የሚጠቀመው 4 ናኖሜትር የሆነ የፕሮሰሰር አይነት ነው። በፕሮሰሰር ደረጃ ይህን ይመስላል። ፕሮሰሰሩ አሪፍ የሚባል ፕሮሰሰር ያለው ስልክ ነው። እንዴት አያችሁት? ሀሳብ አስተያየታችሁን እስቲ ኮሜንት ላይ ያስቀምጣችሁልኝ። በመቀጠል ደግሞ የምናየው የሚጠቀመው ሲፒዩ ነው። ሲፒዩ የሚጠቀመው ሲፒዩ ኦክታ ኮር የሚባል ሲፒዩ ነው የሚጠቀመው ይህ ስልክ። ኦክታ ኮር እንግዲህ በጣም አሪፍ የሆነ የሲፒዩ አይነት ነው። በመቀጠል ደግሞ የምናየው ዲስፕሌይ ነው። ዲስፕሌይ 6.7 ኢንች የሆነ ዲስፕሌይ ያለው ነው። 6.7 ኢንች ማለት ሰፋ ያለ ዲስፕሌይ አይነት ነው እና ለጌሚንግ ለብዙ ነገሮች መሆን የሚችል አይነት የዲስፕሌይ ስፋት ያለው ነው ማለት ነው። ዲስፕሌዩ 6.7 ኢንች ነው። ሰፋ ያለ ስክሪን የምናገኝበት ሁኔታ ነው ማለት ነው እና አሞሌድ የሆነ ስክሪን ነው። አሞሌድ የሆነ ስክሪን ይዞ የመጣ ነው። ስክሪን ላይ እንግዲህ ስንመጣ አሞሌድ ስክሪን ብዙ አይነት የስክሪን አይነቶች አሉ። ለምሳሌ ያክል ኤፍኢ የሚባል አለ። እንዲሁም ደግሞ ኤልሲዲ የሚባል አለ እና ካሉት ውስጥ የተሻለ የሚባለው አሞሌድ የሆነ ስክሪን ነው እና የሳምሰንግ ጋላክሲ A56 አሞሌድ የሆነ ስክሪን ይዞልን የመጣ ስልክ ነው። አሞሌድ የሆነ ጥርት ያለ አሪፍ የሆነ ስክሪን ያለው ስልክ ነው ማለት ነው። እንዲሁም ደግሞ በሪፍሬሽ ሬት ደረጃ ደግሞ ስናየው ሪፍሬሽ ሬቱ 120 ሪፍሬሽ ሬት ኤርዝ ያለው ነው። 120 ኤርዝ ሪፍሬሽ ሬት ያለው ነው። ስለዚህ በሪፍሬሽ ሬትም አሪፍ የሆነ
ስልክ ነው ማለት እንችላለን። ኔትወርክ ሪፍሬሽ ሬት ማለት ታክሶችን በምንሰጠው ስልካችን በምናዘው ጊዜ ፈጥኖ አክቲቭ ሆኖ የመክፈት አቅሙ በሪፍሬሽ ሬት ላይ የሚወሰን ነው ማለት ነው። አነስ ያለ ሪፍሬሽ ሬት ያላቸው ስልኮች አሉ። ሪፍሬሽ ሬት 60 ሪፍሬሽ ሬት ያላቸው አሉ። እንዲሁም ደግሞ 90 ሪፍሬሽ ሬት ያላቸው አሉ እና 120ም ያላቸው አሉ። 120ው አሪፍ ከሚባለው ውስጥ አንዱ ነው። አብዛኛው ስልኮች አሁን 120 ሪፍሬሽ ሬት የሚጠቀሙበት ሁኔታ እናያለን እና ሳምሰንግ ጋላክሲ A56 120 ሪፍሬሽ ሬት በ120 ሪፍሬሽ ሬት ይዞ የመጣ ስልክ ነው ማለት ነው። አሪፍ የሚባል ዲስፕሌይ ያለው ስልክ ነው። በዲስፕሌይ ደረጃ ይመስላል። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በመቀጠል ደግሞ የምናየው ሪዞሉሽኑ ነው። ሪዞሉሽኑ 1080 ኤክስ በ2340 ኤክስ ሪዞሉሽን ይዞ የመጣ ስልክ ነው። አሪፍ የሚባል የሪዞሉሽን አይነት ይዞ የመጣ ስልክ ነው። በሪዞሉሽን ደረጃ ይህን ይመስላል። በመቀጠል ደግሞ የምናየው ፕሮቴክሽኑ ነው። ስክሪን ፕሮቴክሽኑ። ስክሪን ፕሮቴክሽን እንግዲህ በጣም ወሳኝ ነገር ከሆኑ ነገሮች ውስጥ አንዱ ነገር ነው። ስልክ ላይ ስልክን ስንገዛ ማየት ካለብን ነገር ውስጥ አንዱ ነው እና ስክሪን ፕሮቴክሽኑ ሳምሰንግ ጋላክሲ A56 ስክሪን ፕሮቴክሽኑ ኮርኒንግ ጎሪላ ግላስ ቬክተስ ፕላስ የሚባል የስክሪን ፕሮቴክሽን አይነት ተገጥሞለታል። ይህ ስክሪን ፕሮቴክሽን እንግዲህ በጣም አሪፍ የሆነ ስክሪን ፕሮቴክሽን ነው። ጠንከር ያለ ስልካችንን ደህንነቱን ከሚጠብቁና ከሚጨምሩ ነገሮች ውስጥ አንዱ የስክሪን ፕሮቴክሽኑ ነው ማለት ነው። እንግዲህ የሳምሰንግ ስክሪን ፕሮቴክሽኑ A56 ፕሮቴክሽኑ ይህን ይመስላል። በጣም አሪፍ የሆነ የስክሪን ፕሮቴክሽን የተገጠመለት ስልክ ነው። በስክሪን ፕሮቴክሽን ደረጃ ይህን ይመስላል። በመቀጠል ደግሞ የምናየው ራሙን ነው። ራም እንግዲህ ከስልኮች ላይ እንዲሁም ኮምፒውተር ስንገዛ ስልክ ስንገዛ በዋናነት ከምናያቸው ነገሮች ውስጥ አንዱ ራም ነው። ራም እንግዲህ በጣም ስልካችንን አክቲቭ ሆኖ እንዲሰራ በማድረግ ውስጥ ትልቅ ድርሻ ያለው ነው እና በራም ደረጃ ደግሞ ምን ይመስላል የሚለውን አሁን አብረን እናያለን። በራም ደረጃ እንግዲህ ሳምሰንግ ጋላክሲ A56 5G A56ሱ በ8GB ራም እና በ12GB ራም አማራጭ የምናገኘው ነው። በ8GB እና በ12GB ራም አማራጭ የምናገኘው ነው። ራም እንግዲህ እንዳልኳችሁ በጣም ወሳኝ ነገር ነው ከስልክ ውስጥ። ስልክም ፒሲም እንዲህ ኤሌክትሮኒክ ነገሮች በምንገዛበት ጊዜ በጣም ማየት ካለብን ነገር ውስጥ አንዱ ራም ነው። በራም ደረጃ ይህን ይመስላል። በመቀጠል ደግሞ የምናየው ስቶሬጁ ነው። ስቶሬጁ እንግዲህ ስቶሬጁ በ128 እና በ256 የምናገኘው ነው። በ128 እና በ256 ነው። ስቶሬጅም እንግዲህ እንደምታውቁት በጣም ማየት ካለብን ነገሮች ውስጥ አንዱ ነው። ቪዲዮ የምንቀርጽ ከሆነ ፋይሎችን ብዙ የምናስቀምጥ ከሆነ ፎቶ፣ የተለያዩ ነገሮች በስልካችን በምናስቀምጥበት ጊዜ ስቶሬጅ ላይ ነው የሚቀመጠው። ስቶሬጅ ላይ ስለሆነ የሚቀመጠው ስቶሬጁንም ማየት ይኖርብናል አንድን ስልክ ስንገዛ። ስለዚህ በስቶሬጅ ደረጃ 128 እና 256 ጂቢ የምናገኘው ነው ማለት ነው ሳምሰንግ ጋላክሲ A56። ይህን አውቀን መግዛት ይኖርብናል። ይህን ስልክ ለመግዛት ካሰብን ማየት ከሚኖርብን ነገሮች ውስጥ አንዱ ስቶሬጅ እና ራም ነው ማለት ነው። በስቶሬጅ እና በራም ደረጃ ይህን ይመስላል። እንዴት አያችሁት? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እና ሌላኛው በስቶሬጅ ደረጃ ደግሞ ካስቀሩት ነገር ውስጥ እኔን ቅር ካለኝ ነገር ውስጥ ይህ ስልክ ኤስዲ ካርድ አይቀበልም። ማለትም ተጨማሪ ሜሞሪ ካርድ ከተም መጠቀም የምንችልበት አጋጣሚ የለም ማለት ነው። መጠቀም አንችልም
እና እኔ ይሄን ቅር ካሰኘኝ ነገሮች ውስጥ አንዱ ነው። በመቀጠል ደግሞ የምናየው ካሜራ ነው። ካሜራ እንግዲህ በጣም ወሳኝ ነገር ነው ስልክ ስንገዛ። አሁን ላይ በተለይ ኮንተንት ክሬት የምናደርግ ከሆነ የተለያዩ ቪዲዮዎችን መንቀርጽ ከሆነ እንዲሁም ደግሞ ፎቶ እየተነሳን ለተለያዩ ለሶሻል ሚዲያዎች የምንጠቀም ከሆነ ካሜራ በጣም ወሳኝ ነገር ነው። ካሜራ አይተም መግዛት ይኖርብናል። በካሜራ ደረጃ እንግዲህ ሳምሰንግ ጋላክሲ A56 ትሪፕል የሚባል የካሜራ ሴትአፕ ይዞ የመጣ ነው። ትሪፕል የሚባል የካሜራ ሴትአፕ ይዞ የመጣ ነው። እንደምታዩት ካሜራው አሪፍ ነው። እንግዲህ በትሪፕል ሴትአፕ የምናገኘው ነው። ትሪፕል ማለት 3 ነው። 3 ካሜራዎች ከጀርባ ባክ በኩል ላይ የምናገኘው ነው እና ሳምሰንግ ጋላክሲ A56 በ15 ሜጋፒክሰልስ ዋይድ ካሜራ የምናገኝ ነው። 15 ሜጋፒክሰልስ ዋይድ ካሜራ እና አልትራ ዋይዱ ደግሞ በ12 ሜጋፒክሰልስ የምናገኘው ነው። ካሜራው እንግዲህ በጣም ወሳኝ ነገር ነው እንዳልኳችሁ አሪፍ የሚባል የካሜራ አይነት ይዞ የመጣ ነው። እንዲሁም ደግሞ በማክሮ ካሜራው በ5 ሜጋፒክሰልስ ማክሮ ካሜራ የምናገኘው አይነት ስልክ ነው ማለት ነው። እንግዲህ ካሜራ በጣም ማየት ካለብን ነገሮች ውስጥ በጣም አንዱ ወሳኙ ነገር ነው። እንዳልኳችሁ ካሜራ ወሳኝ ነገር ነው። በመቀጠል የምናየው ደግሞ ፍሮንት ካሜራው ነው። ፍሮንት ካሜራው 12 ሜጋፒክሰልስ የሆነ ነው። 12 ሜጋፒክሰልስ ዋይድ የሆነ ፍሮንት ካሜራ የምናገኝ ይሆናል እዚህ ስልክ ላይ። ይሄ ነገርም ቀንሷል ከበፊቱ። በፊት ላይ እንግዲህ ሳምሰንግ A50 ቤቶች ፍሮንት ካሜራው ከፍ ያለ ነበረ። ማለትም ወደ 32 ሜጋፒክሰልስ የሚደርስ ነበረ። ሌላኛው ቅር ካሰኝ ነገር ውስጥ አንዱ ይሄ ነው። ፍሮንት ካሜራው 12 ሜጋፒክሰልስ አድርጎ ነው የመጡት። ቀንሰውት ነው የመጡት አሁን ላይ እና ምንም ቢሆን አሪፍ ነው፣ ይሻላል ከሌላው። ነገር ግን መቀነሳቸው ትንሽ ቅር አሰኝቶኛል። አሪፍ የሚባል የፍሮንት ካሜራ ሜጋፒክሰልስ ያለው ስልክ ነው ማለት ነው። በመቀጠል ደግሞ የምናየው ቪዲዮ ሪኮርዲንግ ነው። ቪዲዮ ሪኮርዲንግ በ4K ቪዲዮ ሪኮርድ ማድረግ እንችላለን። በፍሮንትም በባክም ማለት ነው። 4K ሪኮርድ የምናደርግበትን ሁኔታ ይዞ መጥቷል። ይሄ አሪፍ የሚያሰኘው ነገር ነው አንዱ። 4K ሪኮርድ ማድረግ ይችላል። አብዛኞቻቸው ስልኮች አሁን 4K ቪዲዮ ሪኮርድ የሚያደርጉበት ሁኔታ ይዞ እየመጡ ስለሆነ ይሄም ይዞ ከመጣ ስልኮች ውስጥ አንዱ ነው ማለት ነው። በካሜራ ደረጃ ይህን ይመስላል። እኔ ተመችቶኛል። ያው ካልኳቸው ነገሮች ውስጥ ቅር ካሰኙ ነገሮች ውጪ በካሜራ ደረጃ አሪፍ የሚባል የካሜራ ሴትአፕ ያለው እና አሪፍ የሚባል የካሜራ ኳሊቲ ይዞ የመጣ ስልክ ነው። ምን ትላላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ሰብስክራይብ ማድረግ እንዳይረሳ። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። እንዲሁም ደግሞ የደወል ምልክቷን ተጭናችሁ ኦንላይን ማድረግ እንዳትረሱ። በመቀጠል ደግሞ የምናየው ባትሪ ነው። ባትሪ እንግዲህ በጣም ወሳኝ ነገር ነው። ስልክ ስንገዛ ማየት ያለብን ነገሮች ውስጥ አንዱ ባትሪ ነው። ባትሪው ምን ያህል ይቆያል፣ በምን ያህል ደቂቃ ውስጥ ይሞላል የሚለው ማየት ይኖርብናል እና ሳምሰንግ ጋላክሲ A56 በባትሪ ደረጃ 5000 ሚሊ አምፒር ባትሪ ያለው ስልክ ነው። 5000 ሚሊ አምፒር ማለት በጣም አሪፍ ነው። አሪፍ የቆይታ ጊዜ ያለው ባትሪ ነው 5000 ሚሊ አምፒር ማለት። እንዳጠቃቀማችን ይወሰናል። ነገር ግን በምንጠቀምበት ጊዜ የመቆየት አቅም አለው ማለት ነው። እስከ 3-4 ቀን የመቆየት አቅም አለው። እንዳጠቃቀማችን ይወሰናል። ስልክ በመደወል በመቀበል አይነት ነገር ከሆነ እስከ 4-5 ቀን የመቆየት አቅም አለው። እንዲሁም ደግሞ ሶሻል ሚዲያዎችን በመጠቀም ከሆነ ምን በማለት ከሆነ በቀን አንዴ ልናደርግ እንችላለን። እንዳጠቃቀማችን ይወሰናል። ነገር ግን በባትሪ ደረጃ 5000 ሚሊ አምፒር የሆነ ባትሪ ይዞልን የመጣ ስልክ ነው ማለት ነው። ሳምሰንግ ጋላክሲ A56
በቻርጂንጉ ደግሞ ስናየው ቻርጂንጉ 45 ዋት ፋስት ቻርጅ የሆነ ስልክ ነው። በ45 ዋት ፋስት ቻርጅ ድረስ መቀበል የሚችል ስልክ ነው ማለት ነው። ይህ ማለት እንግዲህ ቶሎ የመሙላት እድል አለው ማለት ነው። አብዛኛው ስልኮች እንግዲህ እንደምናውቀው በፊት ላይ የሚመረቱ አሁን ላይም ሊኖሩ ይችላሉ። በ2 በ3 ሰዓት ውስጥ ነው የሚሞሉት። ይህ ስልክ ግን በ30 ደቂቃ 65% የሚሞላ ስልክ ነው። በ30 ደቂቃ 65% ፉል ያደርግልናል ማለት ነው። 100% ደግሞ በ68 ደቂቃ ውስጥ 100% ፉል ሆኖ እናገኘዋለን ማለት ነው። ያ ማለት ከ0 100 እስኪደርስ 68 ደቂቃ ይወስድበታል። ከ0 ደግሞ 65 እስኪደርስ 30 ደቂቃ ብቻ የሚወስድበት ስልክ ነው ማለት ነው። በቻርጂንግም ይሄን ይመስላል። በጣም አሪፍ የሆነ ነው። እንዲሁም ደግሞ ዋየርለስ ቻርጅ ይቀበላል። ይህ ስልክ በዋየርለስም ማድረግ እንችላለን። አብዛኞቹ መኪኖች አሁን እንግዲህ እንደምናየው ዋየርለስ ቻርጀር ይዞ እየመጡ ይገኛሉ። መኪኖች ላይም ቻርጀር የምናደርግበትም መንገድ ይዞልን የመጣ ነው ማለት ነው። በዋየርለስ ቻርጀርም ቻርጀር ማድረግ የምንችልበት ሁኔታ ይዞ ስለመጣ ማድረግ እንችላለን። በባትሪ ደረጃ ይህን ይመስላል። አሪፍ የሚባል የባትሪ ካፓሲቲ ያለው ነው። እንዲሁም ደግሞ ቶሎ የመሙላት አቅም ያለው ስልክ ነው። በጣም አሪፍ የሚባል ስልክ ነው። በባትሪ ደረጃ ተመችቶኛል። አሪፍ ነው። ለመቀጠል ደግሞ የምናየው ይህ ስልክ ስንት ሲም ይቀበላል የሚለውን ነው። ይህ ስልክ ዱዋል ሲም ሆኖ የምናገኘው ስልክ ነው። ማለትም 2 ሲም መቀበል ይችላል። እንዲሁም ደግሞ ኢሲም ሰፖርት ማድረግ የሚችል ስልክ ነው። ኢሲም ይቀበላል። ኢሲም ማለት እንግዲህ ኤሌክትሮኒክ ሲም ማለት ነው። ማለትም ሲም ሄደን እንዲህ ከቴሌ አውጥተን ምንከተው የምናወጣው አይደለም ማለት ነው። ኢሲም ማለት ኤሌክትሮኒክ ሲም ነው። እዛ ቴሌ ሄደን አስተካክሎልን መጠቀም የምንችልበት አይነት የሲም መንገድ ነው። ሲሞችን በዛ መልኩ መጠቀም የምንችልበት ነው። እስከ 3-4 ሲም መጠቀም እንችላለን። ከዛም በላይ መጠቀም የምንችልበት መንገድ ያለው ነው ማለት ነው ኢሲም እና 2 ሲም መቀበል የሚችል ነው። ዱዋል ሲም የሆነ ስልክ ነው። እንዲሁም ኤሌክትሮኒክ ሲም መቀበል ይችላል። በጣም አሪፍ የሆነ ነገር ነው። ይሄ አሪፍ የሆነ ነገር ነው ይዞ የመጣው። በሲም ደረጃም አሪፍ ነው። ተመችቶኛል። እና እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እናንተ። ሳምሰንግ ጋላክሲ A56 በአጭሩ ይህን ይመስላል። እንዴት አያችሁት? እስቲ ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። በመጨረሻም ደግሞ የምንሄደው ወደ ፕራይሱ ነው። ፕራይሱ እንግዲህ ይህ ስልክ አሁን ባለበት ይህን ቪዲዮ በምሰራበት ወቅት እየሰራው ባለበት ጊዜ ፕራይሱ ይህ ስልክ ከ50,000 ብር ጀምሮ ማግኘት የምንችለው ስልክ ነው። ከ50,000 ብር እና ከዛ በላይ ማለት ነው። 50,000 ብር ከ50,000 ብር ስላችሁ 50,000 ብር ነው ማለት አይደለም። ከ50,000 ብር እና ከዛ በላይ ነው ዋጋው። ይህ ስልክ ዋጋው ከ50,000 እና 50,000 ብር በላይ ነው ማለት ነው። 60,000 65,000 እየተባለ ሊሆን ይችላል። እንደ የሎኬሽኑ እንዳለንበት ቦታ ልዩነት ይኖረዋል። ግን ከ50,000 ብር እና ከዛ በላይ የምናገኘው ስልክ ነው። በአጭሩ ሳምሰንግ ጋላክሲ A56 ይህን ይመስላል። እንዴት አያችሁት? እስቲ እናንተ ምኑ ተመቻችሁ? ምኑ ቅር አላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ይህን ቪዲዮ ለብዙ ሰዎች እንዲደርስ ላይክ አርጉት። በትንሹ 1000 ላይክ አስገቡት። እናም እንዲሁም ደግሞ ሰብስክራይብ ላይክ እያደረጋችሁ እንዲሁም የደወል ምልክቱን ተጭናችሁ ኦንላይን ማድረግ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ ቻው።